ሰላም ነው ዲዲ? ወሳፕ I'm the best barber in this class. ምን ነበር? I'm the last style is fade up, fade down. ታውትን ሳውንድ ተከፈ ደረቅ ይያለ ነው። ምን እየሰራ ነው እስከዛሬ ግን? እስከዛሬ የት ነበር? ተወና አሁን ይሄንንም አትችልም አይደል? ይሄ እንደዚህ ጤንተኛ በስነ ስርዓት ኤክሽን ፕሊዝ። በቃኝ እኔ ሰላም ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። ሁሌ የምንለቀው ቪዲዮ ደግሞ እንዲደርሳችሁ የዶል ምልክቷን ነካ ማድረግ እንዳይረሳ። ይመቻችሁ። ወደ ቪዲዮ። ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። 10 ደቂቃ ነው ወይስ የማይሆን ነገር በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም። እኔ አሜሪካ ነው የምሄደው። ፍላይት አለብኝ። በጣም ሰማህ እኮ እንደው ደጋገምከው። አንድ ላፕቶፕ የሚሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው? አረጋናል። እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ! ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲሰራ ያደርኩ አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ ባንተ ስልክ ልደውልላት እባክህ። ይሄ ነገር ግን ምንድነው? ያው እኔ $1000 ይሆናል። አሁን ስልክ ምንድነው ለዚህ ሰው የምትጠረጥሩት? ኧረ ግድ የለም በእኛ ብር አውራ። እኔ ትገባ ግን ገና እኮ አልወጣሁም። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አለቀ። ዞር በልና ሀገር ምንድነው? ምንድነው እዚህ ሀገር ውስጥ መርመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከደብሊውኤፍኬ ደብሊውዜድደብሊው ችግር የለውም። ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። ተረድተሃል? የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው ይዞት ወረደ። እሺ የቱ ጋር ነሽ? ሰልክ አስፋልቱ ጋር ነው ያለሁት እኮ። በዚህ እኔ ጭንቅላቴን አትታይኝም እኮ። እንዴ ተበላ። አሜሪካ እንዴ ሰው አገኘው ብሎ እሱም አይርፋል። መጋረጃ ፒሲ ነው እያለ ሲሰክሰው የነበረው ወንድሜ። ለወደፊቱ ተጠንቀቅ። መልእክትም አለው፣ ጭራሽ ምክርም አለው። ለወደፊቱ ተጠንቀቅ ወንድሜ። እናንተ ዘመኑ ከፍቷል። እውነት ሰላም ነው ዲዲ? ወሳፕ I'm the best barber in this class. ምን ነበር? I'm the last style is fade up, fade down. ባላቶኒ ሹሩባ በጣም ብዙ አይነት አምፖሎ እና the last time is speed guard is በጣም ቆንጥር ሆነ። እና the last please I hate cut you please ዲዲጂ I hate cut you please I'm the best barber. ዲዲጂ አይደለም እንዴ? ኧረ እኔ ቤቲጂ ነኝ። ቤቲጂ እኔ ሳገባ ሚዜ አልፈልግም። ምክንያቱም ምን ማለት ነው? ጓደኞቼ እንዳለ አብረው ማቺንግ ልብስ አድርገው እኔ ብቻዬን ተነጥዬ ነጭ ማድረገው በጣም ነው የሚደብረኝ። እውነት ካልሆነ ሰርጉ ይቀራል። እውነት ይሻላል። አንድ አይነት ካለበስኩ ይቀር የምትል የመጀመሪያ ሰርገኛ በ22 ዓመቴ ብመረቅ ከዛ በ23 የራሴ ስራ ብጀምር በ24 መኪና ብገዛ አይ በ25 ይሁን ግን አይ በ24 ቤት ግዢና ወይ በ25 መኪና ትገዣለሽ። ከዛ በኋላ በ26 ዓመቴ አረጋውያን መርጃ ምናምን አቆማለሁ። በቃ ትልቅ ድርጅት ነው መሰረተው። ጎበዝ፣ በጣም ጎበዝ። አሁን ያለው 5 ብር ሙይልኝ የታክሲ የለኝ። ወይኔ ጭራሽ በቃ እንደዚህ አድርጌ 7 ቦታ ቆራጩና አንዱን ለነገ አንዱን ለከነገ ደያችሁት። ለዛሬ ፋንታሽን ከበለሽ በቃሽ ነው በቃ። ህልም አይከለከልም ይባላል። የምናስበው ሌላ፣ የምናልመው ሌላ፣ የምንኖረው ሌላ ዓለም አይገናኙም። ሁላ
በእናትህ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ ነው። ምንድነው የምትጠይቀው? እሱ ተገረዘ አልተገረዘ ልጁ እንደማይመች እያወቅሽ እንጠይቀው ትኛለሽ እንዴ? በእናትህ አሳዝነን በዚህ እድሜው ተገርዞ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። ላንቺ ስንወስድ አሁን ጠፋት ደረቅ እያለ ነው። ምን እየሰራ ነው እስከዛሬ? ግን እስከዛሬ የት ነበርክ? በእናትህ አሁን ይሄንንም አትችልም አይደል? ይሄ እንደዚህ ጤንተኛ በስነስርዓት ተቀመጥኩ። እራሱ እንኳን ጨፍር እንጂ ሰው ተገርዞ አይደል እንደዚህ ጋር ይሄን እድል አታገኘውም ድጋሚ። ተጫውቱ በቃ። ሽንቴን ሸንቼ ነው መሽናት ስለምችል ኧረ ጌታ ሆይ ምንድን ነው አሁን ይሄ? ምን አድርገው? ኧረ ተው ምን አድርጌው ነው? አታምጣው ስለው እያመጣ ቆልለው አሉ እንዴ! ምንድን ነው የቆየ ቂም በዚህ ቀን? ስንት መጣ? 5000 ብር። ለምኑ? ለዚህ እኛ በምናውቀው ነው የምናስከፍለው። ማለት እናንተ ምንድን ነው የምታውቁት? ትናንት ከሌላ ሴት ጋር መተህ ነበር። ችግር የለውም ይከፈላል አይደል? ፍቅር እንዴ በብር ይለፍልህ። ችግር የለውም ሂጂ አምጪ ቢሉን እንከፍላለን። ቆንጆ ምግብ። ሂሳባቸው ቆንጆ አሪፍ ነው። ሂሳባቸውም ተመጣጣኝ ነው። ችግር ወይ ጉድ! እኛ በምናውቀው ነው የምናስከፍለው። አዎ አለማጋፈጥሽ ራሱ አንድ ነገር ነው። አሳልፈሽ እንኳንም አልሰጠሽው። በብር የሚያልፍ ነገር በብር ያልፋል። ጎበዝ አቢ ወይ ፋሚሊ ናስቲ ወይ እሺ አንደ ተሰጣ ነገር አስገባ። ምን ልብሱ ነው? ኧረ አይደለም ቋንጣ ደግሞ አስገባ ያልኩ በስበሳት ምን ዘንቡበት? ኧረ አይደለም ሰማዩ አከንተ ብሎበት። ኧረ ማይ ደግሞ አውቅሽ እኔ ምን ይሰማይ? ይሄ ሁሉ የኛ ነው እንዴ? ኧረ አይደለም ቋንጣው አዝግናትና ልጆች ሲገናኙ ትክክል። በቃ እንዴ ማን ይሞታል? ብድርማ መልስ። አጠቃላይ 500 ብር ይመጣው። ኦኬ ራይት ለመጀመሪያ ጊዜ ተጠቀም። ቀሪውስ እንዴ አንድ ላይ እኮ ነው ስንት አይነት ሰው አለ? ጭራሽ ስድብም አለው። ስንት አይነት ሰው አለ ብለው ነው የወረደችው። አንተም ክፈል እንደም ችግር አለ። ይሄ እንደ ምግብ ቆንጆ ራሳቸውን ነው የመሰለው። ራሳቸውን ሚሪ እንዳልጨምርበት ነው። ምንድነው የምትሰራው? संडे के मार के Yes, please. क्लीन फ्रेश फूड Okay. फ्रेश फूड फ्रेश Okay. አይ ፍሬሽ ዜግነቱን ቀይሯል እኮ አቮካዶ። इंडियन डेलिकेसी साथ साथ भी बाहर के अफ्रीकन से मार के हां እንዲህ ነው የሚሰሩት። संडे लाड़े के से मार के हां हल्दी अंडे और समारे की तुम तुम्हारे और तुम्हारे Very nice. very good sir हां What's that? यार इसी में अफ्रीकन से መቃሙ የገባ ነገር የለም። የተገኘው ይቀላቀላል፣ स्पेशल अंडे से मार के ይቦካል። ሲኩመና Action, please. በቃኝ እኔ ኧረ አብሮ ቦካው። ግንባሩ ላይ ያለችው ሁላ አንድ አይነት በቃ कृष्णन तापट उसमें
vegetable and fruit. Yes, please. Fruit. Look, sir, look at it. የበሰበሰ አቮካዶ ኧረ በቃኝ ብሏል እሱ ራሱ ችፕስ ሊገባ ረመዳን ያለምዬ አባቴ ህንድ ኢትዮጵያ ውስጥ ገብቷል ኢትዮጵያ ውስጥ ይሄ ነገር ተላላፊ በሽታ ሆኖ ወደኛም እንዳይመጣ እኔ በቃኝ ሊቀርብ ነው እኔ በቃኝ ብሏል ሲያዩት ያላማረ ሲበሉት ያቅራል ትላለች እናቴ ሳንደጌ ማደጌ በለው የገቡትን ልንገራችሁ እንቁላል ከነ ልጣጩ ከነ ቀረፋው ነው ይባለው የበሰበሰ አቮካዶ በጣም ብዙ ነገር ይሄ እንግዲህ ለጤና ምን አይነት ጥቅም እንደሚሰጥ መቼ ስለእናንተ አልነግራችሁ በጣም የምትመኙት ነገር እንዲኖረኝ በጣም ፈልጋለሁ የምትሉት ነገር ናቁትና እንዴት ቶሎ ብሎ ወደ እናንተ እንደሚመጣ ተመልከቱ በእውነት ይሄ $2 ሚሊዮን ይሄ 1000 ካሬ ላይ የተቀመጠ የተንጣለለ G+4 ቤት አንድ 5 ውድ መኪናዎች ላምበርጊኒ ፌራሪ ምናምን ይመጣሉ ጠብቅ እንዲመጣላችሁ የምትፈልጉትን ነገር ምንድነው ናቅናቅ አርጉት እና ወንድማችን በጣም የጠራቸው መኪኖች ደግሞ ልዩ ናቸው በስማ በተለይ ቤቷ እንኳን ናካት ትመጣለች አሁን እና ስማማ አንድ ቦታ ደርሼ መጣ ጠብቀኝ ምን ነው የታቆመሽ ቤት ነው የምትይጂው ምን እያየሽ ነው አይ ስማሚ ማቆ እኮ መስሎኝ እሱ አዎ ማቆ መሰለኝ ወደሽ ነው አረ ማቆ መስሎኝ አይኖሽ ይናገራል በጣም ወደሽዋል በጣም እንጂ በጣም ላይ ነው ዋው በጣም ታረብሮ ቆምሽ ጊዜሽ መፈጅሽና ቀልጠፍ በይ እንጂ አረ ጸጉርሽ ልትነጭሽ ነው አብራለሁ በዚህ ዘመን አዎ በዛ ላይ ቢንጠባረርብኝስ አክሽን ወንድ አይደል እንዳይንጠባረርም ሂጂና ሞክሪው አረ ተይ ከምር ሂጂ ከድብሽ ነው እንዳታች አረ ሄደሽ አረ ታይ በኋላ እኔ ጸጉርሽን የለውበት ሊበላኝ ያሰበው አሞራ ምንድነው ሲዞረኝ ነው የማውቀው ነው ምናምን የሚባል ተረት አለ የኔ ቆንጆ አሳልፈሽ ተጫለሽ እንዴ ሂሳብ ደርሷል ከፍለን እንጣ ልክፈል ከፍለን ይደርስብናል 800 ብር እንደርስብን ትራንስፈር አድርጊና በኋላ ከሽትሻችሁ ቢዝነስ ትራንስፈር በቃ ትራንስፈር አድርጎና ቢዝነስ አድርጋ አንተ ይበለው ቢዝነስ ሰጣለሁ ችግር የለውም ምን አንተም ትገበግብልኝ እኮ 800 ብር ነው ዋጣና አሁን እንክፈል አሁን ኩስላለስ እኮ ቤት ስንገባ ትራንስፈር አድርጊና ያረደሽ አሁን ለምን ትራንስፈር አድርገማል ባለፈው ትራንስፈር አድርግልሃለሁ ብለኝ ነበር አዎ ብዬ ነበር በቃ በኋላ አንድ ላይ አድርጊ ስጣት ችግር የለም አልፈልግም በቃ ቃነጠብ ችግር የለውም በቃ 18 ጊዜ ብዬ አልሰጠውም 19 አድርጊ ስጣሉ በኋላ ምን እንዴ እንደዚህ እያልከኝ እኮ ነው በፈጠራ ካሽ ዓለም ባለመያዛችን ብዛት ማለት ነው አንድ ሰው ነው የሚጎዳው እውነት ነው ይሄ መልእክት አፋችሁን እንደ ባልዲያፍ እየከፈታችሁ እኔ ግልጽ ነኝ ፊት ለፊት ነው የምናገረው ምናምን የምትሉ ሰዎች እናንተ ግልጽ ተናጋሪ ስሙ ከፍታፍ ባልዲያሞች ናችሁ በርሚል አፎች አሬ ለብዙ ቀን የተሸወድኩበት ነው ይሄ ልጅ ያወራው መቤቴን አይ ውስጥ እኮ ንጹህ ነው ላለውኝ ኖ ባልዲያፍ ናችሁ ለዛ እኮ ነው ያልፈርኩብሽ ዋጋ ስለቆየኝ ነው ኧረ እባክሽ የምር እሺ እንዴት ናችሁ ሰላም ፍቅረኛህን አሁኑኑ እንለያይ የምትላት ከሆነ ይሄንን 1000 ብር እሸልማለሁ ይሄን 1000 ብር እንለያይ ካልኳት አጠገቤ እንዳትደርሽ መቼስ በዛኛው ዙር ትገናኙ ነው በጣም ይገርማል ለ1000 ብር ብሎ እንለያይ የሚል ፍቅረኛ ነው ያለሽ ኦ ማይ ጋድ ኧረ በእናትህ አታስቀኝ ወንድሜ እኮ ነው ሰራልሽ ወንድሜ እኮ ነው አዎ ሰርቶልሽ ወንድምሽ ነው እሱ ኧረ ወንድምሽ ነው ልትበሏት ብሬን አሁን አቻላችሁ እኩል ናችሁ በቃ እሱ 1000 ብሩን ወስዷል አንተ ወንድሙ እህቱን ወስደሃል አለቀ ምንም ችግር የለውም
ግን አብሮ የቆመው ለሚስት ነው እንዴ? ጽጌ በቃ ሀዘን አታብሽ። ይሄ ወፍትሽ እኮ ቤስት ፍሬንዶች ሀዘን አንቺ እኮ ገና ወጣት ነሽ። ስንት ሰው መሰልሽ የሚጠብቅሽ ስንት ሰው። አንቺ ገና እንዲህ ነው የምታሰልፊው። ይሄን ወንድ ምን ደስ አይሆንም። በቃ ሞተ እኮ። ዞር እያልሽ አማራጭሽን ማየት አይደል? አማራጭሽን ማየት ምን ሊያው ዙሪያዬ ገለባ ነው። ባሉ እንግዲህ እግዚአብሔር ይማራው እንጂ የእጁን ያገኘው እሱን ዳ አንቺ ከፋይ ሆንሽ። እንግዲህ የሀሳብ ለውጥ ምናምን ካለ መተን እንጠይቅሻለን። መበርታት ነው። ለቅሶ ሊደርሱ ነው እንኳን ሞተ ሊሉ ነው የመጡት። እንዴ ቤስት ፍሬንዶች ገና ባሏ ቀብራ ነው እንዴ እናንተ ወዲያውኑ የምትመኟት ነው? ሴት ሚዜዎች በቃ ቆንጆ ነው። አንዴ እስቲ እንዳሳያችሁ። ምንድነው ኮሌታ ብራዘር እንዴ ገንዘቡ ነው። ኑልኝ እስቲ ላስት ዳንስ። ኦ ማይ ጋድ እንዴ ጎልታ አሳያት እንጂ ብራዘር። ቴፕ ዋን ላስት ዳንስ ሻኪራ come on baby ሎላ ምንድነው ጀም ዘረጋው? ከኔ በላይ መታየት ነው የምትፈልገው? ምንድነው ጥበቃ ነው እንዲያስከው ብራዘር። ነገር በዚሁ ከቀጠለ የሚሆን ነገር አይደለም። አስቸኳይ ሙሽራ ነገር ልፈልግ ነው። ሚኒ ዌዲንግ ፕላነር ዳኒ ተዋ። ኦ ማይ ጋድ እንደምን ፍቹን አፋጥኝ። 46 ከብት ነው የሰጠኝ። ከማው ለከብቱ ብላ እድል ሰጠችው። የጥሎሽ መብዛት ጥቅም አለው። ውበት ነበር ልታጎላልኝ አልቻልክም። አራርኒ ልጠቃ ብዙ ነገር ኢንቨስት አድርገንበታል። ዳኒ ሰብረው ማክነርግ ላሳየህ። በዚህ ስቴፕ መሰረት ሄዳለህ። ፍጥን እስቲ ውጣ። ወይኔ ጉዴ አብረቀረቅ። ሰርጉ ላይ ይሄ መካተቱ ግን ለምንድን ነው ያስፈለገው? እኔ አልገባኝም። ሰርጉ ላይ በደንብ ካልደነሰ አያስፈልግም። አሁን ራሱ የያዘችው ለጥሎሹ ነው። እዛ ድንጋይ ላይ ነው ያገኘው በለኝ። እዛ ድንጋይ ላይ ነው። አንተ ድድም አስጫት ለአንተ ብትለቅ ዛሬ እኔን ካሌባ የሰው ወርቅ አደምቅ ይባላል። ታሪክ አረግሽው። አባባሉን በአባባል አስቀረሽው። አንቺን አደመቀሽ የሰው ወርቅ ታካሊው። አየህ አሁን ተመለስኩ ወደ ራስህ አከክ። አይ እዚህ ሰፈር ሰው ማለት ወርቅ ለብሼ ቢያይ መዳብ ነው ትላለህ ማለት ቦስ አረፍኩ። ይቅርታ ተቀይሯል። ነይ አንተ ለባደበት መኪና ውስጥ አድርግ። መዳብ ነው በላ መዳብ ነው እና እስካሁን ምን ትሰራለህ? ይቅርታ መኪናውን ላጽደዋ። እሺ ይቅርታ። ሌላ ሰራተኛ አንዱ ለምን ይወቀላሉ ሰው ይመስላል። ገና ተቀምጣችሁ ሰው የምታሙበትን ድድ ማስጫ አፍርሼ፣ ኧረ ድድ ማስጫውን እንኳን ተውልን። የራሴም ገባበታል። ከዛም ሁላችሁም አንድ ስም ታስታውሳላችሁ። ካሌ አስተናጋጅ ነኝ። አቤት ማዘር ሲቀምሹ እኛ መቅመስ እኮ አንችልም። ይሄ እናትሽ ነገር ውይ ማዘር አይቻልም። ስለማይቻል እኮ ነው። ኧረ ግድ የለም ምንም ችግር የለም። እሺ ነገር ወይ ጨውበታል ወይ የሆነ ነገር አለው። ይቀጣል። እሺ ካሉ ምን አደርጋለሁ? ያው ቀምሻላችሁ በቃ። ማንኪያውስ አይገርምሽም? የኔ ጥያቄ ይሄ ነበር። ማንኪያውስ? ኧረ ማዘር ይሄ ላይ ጫወታሉ። እሺ ይዤ እመጣለሁ። ይመችዎት። ማዘር ይመችዎት። ማርያምን ይችላሉ እንዴ ሰው ላለማስቀየም ማንኪያ አምጪ ከሚሉ እና ይቅመሻሉ። ይመችዎት። መጀኔልን ሰሚራ ምንድነው ይሄ ሁሉ ዕቃ? እንደው ይሄ ሁሉ ዕቃ አሁን አንቺ እያለሽ ቤት ውስጥ እንደዚህ እንትን ዘፍዝፈሽ ቁጭ ታደርጊዋለሽ? አሁን እንጀራ ስጋግር ልብስ ሳጥን ቆይቼ መግባቴ ነው። ይኸው ልብሱን ተመልከት። ወይ እናንተ ስራ ቆይቼ መጣሁ እና ይሄ ማጠባቃተሽ ምን ላድርገው ታዲያ? ስራው በዛ የቤቱ ስራ ደከመኝ። ምን ላድርግ ደከመኝ። አንተ እንደው ቁጭ ብለህ ሪሞትን ይዘህ ቁጭ ነው ወል መብላት ምን ታደርጋለህ? እኔ ግን ይኸው ደከመኝ። ምን ልሆን እኔ ምን ላድርግ? ምን ትላለህ?
አሳዝንሽ። እኔ በቃ እኔ ልጠብልሽ። ዋው እኔ ችግር የለውም እኔ አጥብሻለሁ እናቴ። አዎ ደግሞ ድስት ምናምን ነው ብረት ድስት ምናምን። ጎበዝ እየተጋገዝን መኖር ነው እንጂ መልክ እንተጋገዛለን። እንዳያሳስብሽ እንዴ እንጂ የምበላ ሌላውንማ አንቺ ጠቢው። ይሄን የምበላ እና ምኑን አገዝከኝ? ለምትበላበት ብቻ አይ ለነገሩ አጥበሽ ስጭኝ ያለ ማለትም አንድ ነገር ነው። ለዛሬ የነበረን ቪዲዮ በዚህ አብቅቷል። ቀጣይ እናንተን ፈገግ ያደርጋሉ በምላቸው በሌላ ቪዲዮዎች እመለሳለሁ። ይመቻችሁ።